ሰላም ጤና ይስጥልን። በመካከለኛው ምስራቅ የተከሰከሰው ጦርነት አራተኛ ቀኑን ሲይዝ የቀጠናው ሀገራት በከፍተኛ ስጋት ውስጥ ይገኛል። የኢራን መንግስት ዋነኛ ወታደራዊ ኃይል የሆነው እስላማዊ አብዮት ዘብ በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲል አስፈሪ ማስጠንቀቂያውን ሰጥቷል። የዜና ኢትዮጵያ ተከታታዮች ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እስከ ዜናው መጨረሻ ድረስ አብራችሁን ቆዩ። ቴህራን ውስጥ የተፈጸመው ጥቃት የተገደሉት የአብዮታዊ ዘብ አባላት ተከትሎ የዘቡ ቃል አቀባይ ብርጋዴር ጀነራል አሊ ሙሐመድ ናኢም ለታኒምስ ዜና ወኪል የሰጡት ቃል ኢራን በታጠቀቻቸው ዘመናዊ ሚሳኤሎች ጠላት ባለቻቸው በእስራኤልና በአሜሪካ ላይ ቀጣይነት ያለው ጥቃት እንደምትፈጽም ተናግረዋል። ጄኔራሉም አክሎም የሲኦል በሮች በአሜሪካና በእስራኤል ላይ ይከፈታሉ ብለዋል። የአብዮት ዘብ በአዲስ በተሾሙት አዛዥ አህመድ ቫሂድ መሪነት ተልእኮን በሙሉ ኃይል እንደሚቀጥልና የተገደሉባቸውን ሰማዕታቶች ደም በመበቀል ጠላቶቻቸውን አሳፋሪ ሽንፈት እንደሚያከናንቧቸው ዝተዋል። የእስራኤል መከላከያ ኃይል በቴህራን የፕሬዝዳንቱ ጽሕፈት ቤትና ከፍተኛ ብሔራዊ ደህንነት ምክር ቤት ላይ በርካታ ድብደባ መፈጸሙን አረጋግጧል። በጥቃቱም የኢራን መንግስት ቁልፍ መሰረተ ልማቶችና ወታደራዊ ስልጠና ተቋማት መመታታቸውን ገልጿል። በተለይም የኢራን ጠቅላይ መሪ አያቶላ አሊ ካሚኒ ስራቸውን የሚያከናውኑበት የነበረውን ቅጥር ግቢ ጥቃቱ ሰለባ ሆኗል። በአራት ቀናት ውስጥ የደረሰው የሰው ህይወት ጥፋት እጅግ ከፍተኛ ነው። የኢራን ቀይ ጨረቃ ቢያንስ 787 ሰዎች መገደላቸውን አስታውቋል። ሰብአዊ መብት ተሟጋች 176 ህፃናት ጨምሮ 742 ሰዎች መገደላቸውን ገልጿል። የኢራን ምክር ቤት የጤና ኮሚሽን አባላት ፋጡማ ሙሐመድ ባጊ እንደተናገሩት ሰኞ ዕለት ብቻ 9 ሆስፒታሎች ኢላማ ተደርገዋል። ከዚህም መካከል የጋንዲ ሆስፒታል ይገኝበታል። እስራኤል ግን ሆስፒታል ኢላማ አላደረኩም ስትል አስተባብላለች። ጦርነቱ በኢራንና በእስራኤል ብቻ ሳይወሰን ወደ ጎረቤት ሀገራትም ተስፋፍቷል። ኦማን በዱቅም የንግድ ወደብ ላይ የሚገኘው የነዳጅ ማጣሪያ ላይ የድሮን ጥቃት ተፈጽሟል። በኳታር የተፈጥሮ ጋዝ ማጣሪያና በሳውዲ ዋነኛ የነዳጅ ማጣሪያ ላይ በደረሰው ጥቃት ምክንያት ስራዎች ተቋርጠዋል። ባህሪን በአሜሪካን አየር ኃይል ማዘዣና የሰራተኞች ህንፃ ላይ ጥቃት መድረሱን ተዘግቧል። ሳውዲ አረቢያ በሪያድ የሚገኘው የአሜሪካ ኤምባሲ በሁለት ድሮኖች ጥቃት ደርሶበታል። የአሜሪካ የውጭ ጉዳይ ሚኒስቴር ዜጎች በመካከለኛው ምስራቅ ከሚገኙ 14 ሀገራት በአስቸኳይ ለቀው እንዲወጡ አዘዋል። በኩዌት የሚገኙ ኤምባሲዎችም አገልግሎት አቋርጠው ዘግተዋል። በዲፕሎማሲ ረገድ ፕሬዝዳንት ትራምፕ የዩኬውን ጠቅላይ ሚኒስትር ሰር ኪር ስታርመርን ወቅሰዋል። ስታርመን በኃይል የሚቀነስ መንግስት አላምንም ማለታቸውን ተከትሎ ትራምፕ ጠቅላይ ሚኒስትሩ ተባባሪ አይደሉም፣ ግንኙነታቸውም እንደቀድሞ አይደለም ብለዋል። እስራኤል በሊባኖስ የሂዝቦላ ኢላማዎች ላይ የአየር ጥቃት ከመፈጸም ባለፈ እግረኛ ጦሯን በማስገባት ተጨማሪ ቁልፍ ቦታዎችን ለመያዝ እየተንቀሳቀሰች ነው። በሌላ በኩል በቴህራን የሚገኙ በዩኔስኮ ቅርስ የተመዘገበው የጎሊስታን ቤተመንግስት በጥቃቱ ጉዳት ደርሶበታል። በሌላ ዜና በምስራቅ አፍሪካና በሱዳን ቀውስ ዙሪያ ያሉ ኩነቶች አሳሳቢ ደረጃ ላይ ደርሰዋል። ኢትዮጵያና ጎረቤታቸው የሚመለከቱ ዋና ክስተቶችን እንደሚከተለው ይዘንላችሁ ቀርበናል። የሱዳን የውጭ ጉዳይ ሚኒስቴር ሰኞ የካቲት 22 ቀን 2018 ዓ.ም ባወጣው መግለጫ ከኢትዮጵያ ግዛት የሚነሱ ድሮኖች ወደ ሱዳን አየር ኃይል ክልል በመግባት ጥቃት መፈጸማቸውን ገልጸዋል። ሱዳን ድርጊቱን በሉዓላዊነቷ ላይ የተፈጸመ ግልጽ ጥሰትና የጠብ ጫሪ ድርጊት ስትል ፈርጀዋለች። ድሮኖቹም በጥር እና በየካቲት ወር መጀመሪያ ላይ ሲንቀሳቀሱ እንደነበር ሚኒስትሩ አመልክተዋል። ጥቃቱ የተፈጸመባቸው የተወሰኑ ቦታዎችና የደረሱ ጉዳቶች ዝርዝር ከመግለጽ ተቆጥበዋል። የሱዳን መንግስት ድርጊቱን የሚቀጥል ከሆነ በተለያዩ መንገዶች ምላሽ የመስጠት አቅም እና መብት እንዳለው አስታውቋል። የኢትዮጵያ ምላሽ ቢቢሲ ከኢትዮጵያ የውጭ ጉዳይ ሚኒስቴር ምላሽ ለማግኘት ያደረገው ጥረት እስካሁን አልተሳካም። በጀነራል አልቡርሃን የሚመራው የሱዳን ጦር የኢትዮጵያ መንግስት ተቀናቃኙን የፈጥኖ ደራሽ ኃይል ይረዳል በሚል በተደጋጋሚ ይከሳል። ሮይተርስ የሳተላይት ምስል በመጠቀም በኢትዮጵያ ግዛት ውስጥ የፈጥኖ ደራሽ ኃይል ተዋጊ የሚሰለጥኑበት ካምፕ እንዳለ መዘገቡ ይታወሳል። ሱዳንና ግብጽ የግድቡን አሞላል በተመለከተ
ከኢትዮጵያ አስገዳጅ ስምምነት እንድትፈርም የሚወትቱት ቢሆንም ኢትዮጵያ ግን የወንዙን ፍሰት እንደማይገታ በመግለጽ ጥያቄውን ውድቅ አድርጋለች።